ሰላም እንዴት ናችሁ? አማን ናችሁ? አማን እኔ ጋር ሁሉም አማን ነው። ዛሬ ደግሞ እስቲ ኑና ክሬም ከረሜላ አብረን እንስራ። እስቲ እንዴት ነው አስተያየት? እንዴት ነው አያምርም? የተጠቀምኩትን ግብአቶች ከፈለጋችሁ ደግሞ ልንገራችሁ። 6 እንቁላል ነው ያደረኩት። 6 እንቁላል መጀመሪያ በደንብ መተውት እንቁላሉን ማሽን ካላችሁ በማሽን በደንብ መምታት፣ ማሽን ከሌላችሁ ደግሞ እቺ በሚክሰራው አንድ ሚክሰራው በሷ በደንብ መምታት። ቀጥላችሁ ደግሞ ስኳር አላረኩበትም፣ ኮንዴንሰር ሚልክ ነው ያደረኩት። ስኳር የተጠቀምኩት ከታች ብራውን ሆኖ ብቻ ነው፣ ውስጡ ስኳር ሳይሆን ኮንዴንሰር ሚልክ ነው የተጠቀምኩት። አንዱን ጣሳ ማለት ነው። እንቁላሉን በደንብ ከመተውት በኋላ ኮንዴንሰር ሚልኩን ጨመርኩት። እሱንም በደንብ ሚክስ አረኩት። እሱ ሚክስ ካረኩት በኋላ ደግሞ ይሄ ለከረክ የምንጠቀመው ወተቶች ሬንቦ እሱን 2 ጨመርኩበት። ከዛ በደንብ ሚክስ አረኩኝ። ከዛም በኋላ ውሃ ሞቄ በስቲም ነው ያበሰልኩት፣ በሙቅ ውሃ ውስጥ በእቃ ማለት ነው። በእንደዚህ አይነት እቃ በዚህ አይደለም የሚጋገርኩት፣ ግን በእንደዚህ አይነት አናስባለችው። በሱ አድርጌ ውሃውን ቂጡ ስራ አረኩና በስቲም ነው ያበሰልኩት ማለት ነው፣ ፎረን ውስጥ። እና እንዴት ነው ከለሩ ምናምን አያምርም? በቃ እንደዚህ ብራውን ሲሆን ነው የሚያምረው። ክሬም ከረሜል ስኳሩን በደንብ እንትን ማድረግ አለባችሁ። የስኳሩ ደግሞ ይሄ ከታች የተጠቀምኩት ማለት ነው። የተጠቀምኩት ስኳር 1 ካፕ ስኳር እና 2 ማንኪያ ውሃ ነው ያደረኩት፣ ብዙ አላረኩበትም። ከዛ እጃችሁ ሳያርፍ ውሃ ስለሌለ ማማሰል አለባችሁ እስከሚቀላ ድረስ፣ እንደዚህ ብራውን እስከሚሆን ድረስ በደንብ ማማሰል ቆማችሁ ማለት ነው። እና ብራውን ከሆነ በኋላ መጋገራችሁ ላይ መገልበጥ። እሱን ከገለበጣችሁ በኋላ የመታችሁ ያዘጋጃችሁትን እዚህ ላይ ማድረግ፣ ከዛ ፎረናችሁ ትከታላችሁ ማለት ነው። እና ይሄው ፋይናል ሪዛልቱ እዚህ ጋር ደርሷል። ልጋብዛችሁ። ጣፋጭ ለምትወዱት ነው። ይሄ በጣም ጣፋጭ ነው። ጣፋጭ ለሚወድ ሰው ነው ይሄ። እንዴት ነው ይሄው ብራውንነቱ አያምርም? ይሄ ስኳር ማለት ነው። ይሄ ከላይ የደፋው ማለት ከቂጡ ስር የተደፋው ስኳር ማለት ነው። ይሄ ተገልብጦ ነው። በስሎ ከወጣ በኋላ እስኪ ቀዘቅዝ ተጠብቁና ሌላ ሳህን ላይ ተገለብጡታላችሁ። ከዛ ቂጡ ስር የነበረው ወደ ላይ ይሆናል ማለት ነው። ጭንቅላና ከላይ የነበረው ወደ ታች ይሆናል። ያው ሁላችሁም ታውቃላችሁ፣ አታውቁም ብዬ አይደለም፣ ግን ያው የራሴን ደግሞ ሼር ላድርጋችሁ የኔን አሰራር ብዬ ነው እንጂ ይሄንን መስራት የማያውቅ ሰው የለም ብዬ ገምታለሁ። በአረብ ሀገር ያሉት በሙሉ ያውቃሉ እርግጠኛ ነኝ። እና ይሄንን ይመስላል። አመሰግናለሁ ስላዳመጣችሁ። በጣም ነው የምወዳችሁ። መልካም ሰላም ሁኑልኝ። ባይ